ሰላም ሰላም እንደምን አመሻችሁ። እንግዲህ ዛሬ ሲትስ ባዝ ወይም መዘፍሰፍ የሚያስገኛቸውን አምስት ዋና ዋና ጥቅሞችን እነጋገራለን። አንደኛ ፔን ሪሊፍ ያደርጋል፣ ህመምን ያጠፋል። ለምሳሌ ክንታሮት ላይ ወይም ስንጥቃት ላይ። ሌላ ሂሊንግ ከኦፕሬሽን በኋላ ቁስሉ ቶሎ እንዲድን ያደርጋል። ሌላኛው ደግሞ ምቾት ኮምፎርት ይሰጣል። ሌላ ለምሳሌ ፊስቱላ ሲኖር ግሬድ 3 እና 4 ሄሞሮይድ ላይ ሲኖር ንጽህናን በመጠበቅ ማሳከክ እንዳይኖር ያደርጋል ማለት ነው። ሌላ የደም ዝውውር መሰንጠቅ ጊዜ የደም ዝውውሩን በማስተካከል ቁስሉ ሂል እንዲያደርግ እንዴት ይወሰዳል የሚለውን እንነጋገር። የሚወሰደው እንግዲህ በቀን ቤት ለሚውል ሰው በቀን 3 ጊዜ 15 ደቂቃ ጨው መጨመር ወይም አለመጨመር ይቻላል፣ ግን ለብ ያለ ውሃ መሆን አለበት። ስራ ላይ ለሚውል ሰው ግን ጠዋትና ማታ 15 ደቂቃ ቢዘፈዘፍ እነዚህን ጥቅሞች ያገኛል ማለት ነው። ስላዳመጣችሁኝ አመሰግናለሁ። በእርግዝና ጊዜ የሚከሰተውን ፊንጣ ኪንታሮት እንዴት በቤት ውስጥ ማከም እንደምንችል እነግራችኋለሁ። እስከ መጨረሻው ተከታተሉኝ። አንደኛ በቂ ውሃ በመጠጣት እንግዲህ ከ10 እስከ 12 ብርጭቆ ውሃ ወይም ደግሞ ከ2.5 ሊትር እስከ 3 ሊትር ውሃ በቀን መጠጣት። አትክልትና ፍራፍሬ ያላቸው ምግቦች፣ ፋይበርነት ያላቸው ምግቦች እንደ ካሮት፣ አቮካዶ፣ ሀባብ እንዲሁም ደግሞ ጎመን፣ ቆስጣ፣ ሰላጣ፣ ስኳር ድንች እነዚህን በመጠቀም የተጠባበሱ ነገሮች እንደ ቺፕስ፣ ሳምቡሳ፣ ቦምቦሊኖ ሌሎች ነገሮችንም ዘይት የበዛባቸውና የተጠባበሱ ነገሮች፣ ቅባት የበዛባቸው ምግቦች በመቀነስ ቤት ውስጥ ብዙ አለመቀመጥ፣ ቤት ውስጥ ቀለል ያሉ ስፖርቶችን መስራት፣ መንቀሳቀስ፣ ወክ ማድረግ በተለይ በሳምንት ለ4 ቀን 40 ደቂቃ ወክ ማድረግ ያስፈልጋል። ከዛ በተጨማሪ ደግሞ ለብ ባለ ውሃ አስታውሱ፣ ጨው መጨመር አለመጨመር ትችላላችሁ። ጠዋትና ማታ 10 ደቂቃ እዛ ላይ ቁጭ ማለት። እንዲሁም ደግሞ የሚቀቡ መድኃኒቶች አሉ ሲሆን ክሬሞችን መጠቀም ነው። እሱን ማድረግ እንዲሁም ሰገራ ድርቀት ካለ የተዘጋጁ ሰገራ ማለስለሻዎችን ለእርግዝና የሚመቹ ሰገራ ማለስለሻዎችን መጠቀም ትችላላችሁ ማለት ነው። ከወሊድ በኋላ የተከሰተ ፊንጣ ኪንታሮት ወይም ሄሞሮይድ እንዴት በቤት ውስጥ ማዳን እንደምንችል እነግራችኋለሁ። በደንብ እስከ መጨረሻው ተከታተሉኝ። አንደኛ ምንም ሳትጠራጠሩ በቀን 3 ጊዜ ለብ ባለ ውሃ ሳፋ ላይ አድርጋችሁ ጨው ጨምራችሁ 15 ደቂቃ እዛ ላይ በደንብ መዘፍዘፍ። ሌላኛው ደግሞ በመሃል በቀን 3 10 ደቂቃ በረዶ ፍሪጅ ውስጥ አድርጋችሁ ጨርቅ አድርጋችሁ እዛ ቁስሉ ላይ በረዶ ማድረግ ወይም ኪንታሮት ላይ በረዶ ለ10 ደቂቃ ማድረግ። ሌላኛው የሚቀቡ መድኃኒቶች እንደ ፓይሎኬን ኦይንትመንት፣ ራኖሶል ኦይንትመንት እነሱን መጠቀም እና በተጨማሪ ደግሞ ሰገራ ድርቀትን ማስወገድ እንቅስቃሴ